ልክ እንደነዚህ አይነት ቫይራል የሆኑ የትራንስፎርሜሽን ቪዲዮዎች በ20 ደቂቃ ብቻ ሰርታችሁ ዩቲዩባችሁን አንድ ወር ባልሞላ ጊዜ ውስጥ ሞኔታይዝ ማድረግ ትፈልጋላችሁ? እንግዲያውስ ይህን ቻናል ተመልከቱ። የሚለቃችሁን ቪዲዮዎች በሙሉ በኤአይ የተሰሩ የትራንስፎርሜሽን ቪዲዮዎች ናቸው። የቪዲዮዎች እይታ ደግሞ ተመልከቱ። በጣም የሚገርም ነው። በአንድ ቪዲዮ 7 ሚሊዮን፣ 5 ሚሊዮን፣ 4 ሚሊዮን እንዳለ ቻናሉ ውስጥ ያሉ ቪዲዮዎች ሙሉ በሙሉ ቫይራል የወጡ ቪዲዮዎች ናቸው። እንደምታዩት ቻናሉ በሁለት ወይም ደግሞ በ3 ቪዲዮ ብቻ ሞኔታይዝ ሊሆን ይችላል ማለት ነው። እነዚህ ቪዲዮዎች በሙሉ በፍሎው ኤአይ የተሰሩ ቪዲዮዎች ሲሆኑ አንድ ቪዲዮ ለመስራት 20 ወይም ደግሞ 30 ደቂቃ ብቻ ነው የሚፈጀው። ሰላም እንደምን አላችሁ የቻናሌ ቤተሰቦች። በዛሬ ቪዲዮ እንደነዚህ አይነት ቫይራል የሆኑ የትራንስፎርሜሽን ቪዲዮዎች በነፃ ስልካችሁ ብቻ በመጠቀም እንዴት በራሳችሁ እየሰራችሁ በአጭር ጊዜ እንዴት የራሳችሁ ዩቲዩብ ሞኔታይዝ እንደምታደርጉ ሙሉ ስቴፑን አንድ በአንድ አሳያችኋለሁ። እናንተ እንደነዚህ አይነት ቪዲዮዎች ለመስራት የምትጠቀሙበት ኤአይ ፍሎው ኤአይ ይባላል። ሙሉ በሙሉ ነፃ የሆነ አፕሊኬሽን ነው። አሁን እንደነዚህ አይነት ቫይራል የሆኑ ቪዲዮዎች እንዴት እንደሚሰሩ ለማየት ወደ ቪዲዮ እንሄዳለን። በቅድሚያ ግን ለቻናሌ አዲስ የሆናችሁ ለቻናሌ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። በዚህ ቪዲዮ ማንኛውም ግልጽ ያልሆነላችሁ ወይም ደግሞ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ እመልሳለሁ። አሁን ሙሉ አሰራሩን ለማየት ወደ ስክሪን ላዙራችሁ። መጀመሪያ እንደነዚህ አይነት የቤት ፎቶዎችን ለማግኘት አንድ ጊዜ ወደ ቲክቶክ እንገባለን። በመቀጠል ከላይ ሰርች ማድረጊያ ቦታ ላይ ክሊክ በማድረግ ሌክዠር ሃውስ ኤክስተሪየር ኢሜጅ ብለን ሰርች እናደርጋለን። እናንተ ግን በቲክቶክ ብቻ ሳይሆን እናንተ በሚቀላችሁ ከፈለጋችሁ በጎግል ከፈለጋችሁ በኢንስታግራም እንዲህ ብላችሁ በመጻፍ ሰርች በማድረግ የምትፈልጉትን ኢሜጅ መርጣችሁ ዳውንሎድ ማድረግ ትችላላችሁ። እኔ እናንተ ይቀላችኋል ብዬ ስላሰብኩ ነው ወደ ቲክቶክ የገባሁት። ከዛ ሰርች ካደረግን በኋላ እናንተ የምትወዱትን ከነዚህ ፎቶዎች ትራንስፎርም ለማድረግ የፈለግነውን አንዱ መርጠን እንደዚህ ስክሪንሻት አድርገን ከዚህ እንወጣለን። በመቀጠል ከዚህ ወጥተን ወደ ቻት ጂፒቲ እንገባለን። በመቀጠል የፕላስ ምልክቷን አንድ ጊዜ ክሊክ በማድረግ ፎቶስ የሚለውን ክሊክ አድርገን አሁን ስክሪንሻት ያደረግናትን ፎቶ መርጠን እናስገባለን። ከዛ እዚህ ጋር ያሉ የቲክቶክ ሎጎዎች እና ሌሎች አላስፈላጊ ነገሮች ለማጥፋት እዚህ ጋር ሜክ ኢት ክሊር ብለን በመጻፍ እዚህ ጋር ክሊክ እናደርጋለን። ከዛ እንደምትመለከቱት ቻት ጂፒቲ እዚህ ጋር የነበሩ አላስፈላጊ ነገሮች አስወግዶ ጽድት ያለ ፎቶ አድርጎ ያመጣልናል ማለት ነው። ከዛ ኢሜጇ ክሊክ በማድረግ እዚህ ጋር ሴቭ እንለዋለን። በመቀጠል እንደገና ወደዚህ አንድ ጊዜ ተመልሰን የፕላስ ምልክቷን ክሊክ አድርገን አሁን ሴቭ ያደረግናትን ፎቶ መርጠን እናስገባለን። አሁን እኔ ቪዲዮ ለመስራት የፈለኩበትን ኢሜጅ ይሄ ስለሆነ ይህን ኢሜጅ መርጬ አስገባለሁ። በመቀጠል ፎቶውን እንደዚህ ካስገባችሁ በኋላ ይህን ፕሮምፕት ጽፋላችሁ። ከዛ ይሄ ጽፈን ከጨረስን በኋላ እዚህ ጋር ክሊክ እናደርጋለን። በመቀጠል ትንሽ ከጠበቅነው በኋላ እንደምታዩት ለረጅም ዓመታት የቆሻሻ መጠራቀሚያ የሆነ ቤት አስመስሎ ያመጣልናል። በመቀጠል ኢሜጇን ክሊክ በማድረግ ሴቭ እናደርጋታለን። አሁን ደግሞ አንድ ጊዜ ወደዚህ በመመለስ ይህን ፕሮምፕት እንደገና እንጽፋለን። ይህንም ጽፈን ከጨረስን በኋላ ይችን ክሊክ እናደርጋለን። አሁን እንደምታዩት ኢሜጅን ክሬት አድርጎልናል። እዚህ ጋር የነበሩ ቆሻሻዎች አጽድቶ ቀለም ለመቀባት የተዘጋጀ ቤት አስመስሎ አምጥቶልናል። ይችንም አንድ ጊዜ ክሊክ በማድረግ ሴቭ እንላታለን። አሁን እዚህ ጋር የነበረን ስራ ስለጨረስን ከዚህ እንወጣለን። አሁን የቀረን ቪዲዮ ጀነሬት ማድረግ ብቻ ስለሆነ ቪዲዮ ጀነሬት ለማድረግ ደግሞ ፍሎው ኤአይ እንጠቀማለን። ወደ ፍሎው ኤአይ ለመግባት አንድ ጊዜ ወደ ክሮም እንገባለን። በመቀጠል ሰርች ማድረጊያ ቦታ ላይ እንደዚህ ፍሎው ኤአይ ብለን በትክክል ጽፈን ሰርች እናደርጋለን። በመቀጠል እዚህ ጋር ከላይ ያለችው ፍሎው የምትለዋን አንዴ ክሊክ እናደርጋለን። ከዛ ወደዚህ ያስገባናል። እዚህ ጋር ደግሞ ክሬት ዊዝ ፍሎው የምትለዋን ክሊክ እናደርጋለን። ከዛ በመቀጠል ኒ ፕሮጀክት የምትለዋን እዚህ ጋር ክሊክ እናደርጋለን። ከዛ በመጨረሻ ወደ ዋናው ፔጅ ያስገባናል ማለት ነው። እናንተ ግን ይህ ኤአይ ስትጠቀሙ ለመጀመሪያችሁ ከሆነ አካውንት እንድትከፍቱ ይጠይቃችኋል። በፍሎው ኤአይ አካውንት ለመክፈት ጉግል አካውንት ብቻ ነው የሚያስፈልጋችሁ። እንዴት እንደምትከፍቱ በባለፈው ቪዲዮ ሰርቻለሁ፣ ገብታችሁ እዩት። ምንም የተለየ ነገር የለውም። መጀመሪያ ወደ ፍሎው ኤአይ ስትገቡ ኮንቲኒውስ ጉግል ብላችሁ ነው የምትገቡት። በመቀጠል ወደዚህ ካስገባችሁ በኋላ የሚስተካከሉ ሴቲንጎች ስላሉን እነሱ ለማስተካከል አንዴ እዚህ ጋር ክሊክ እናደርጋለን። በመቀጠል እዚህ ጋር ኢሜጅ የሚል ከነበረ ቪዲዮ ማድረግ አለብን። እዚህ ጋር ደግሞ ኢንግራዲየንትስ የሚል ከነበረ ፍሬምስ ወደሚለው እናደርጋለን። በመቀጠል ይሄ 9 በ16 እናደርጋለን። እዚህ ጋር ደግሞ አንድ እንመርጣለን።
በመጨረሻም እዚህ ጋር ቪኦ 3.1 ፋስት መሆኑን መረጋገጥ ይኖርብናል። ይህ አስተካክለን ከጨረስን በኋላ ወደዚህ ተመልሰን ቪዲዮአችን ከዚህ ወደዚህ በታይም ላፕስ ትራንስፎርም ለማድረግ የመጀመሪያዋን ኢሜጅ ለማስገባት እዚህ ጋር ስታርት የምትለዋን ክሊክ እናደርጋለን። በመቀጠል እዚህ ጋር ከላይ ያለችው የአፕሎድ ምልክት ያለባት ክሊክ በማድረግ እዚህ ጋር ደግሞ ፎቶስ ኤንድ ቪዲዮስ የምትለዋን ክሊክ አድርገን ከጋላሪያችን ፎቶ ያስመርጠናል። ከዛ እዚህ ጋር የመጀመሪያዋን ፎቶ ይቺን ማለት ነው መርጠን እናስገባለን። ከዛ ይሄ አፕሎድ እስኪያደርግ ትንሽ ጠብቀን ፎቶውን ካስገባልን በኋላ ሁለተኛዋን ኢሜጅ ለማስገባት ደግሞ እዚህ ጋር ኢንድ የምትለዋን ክሊክ አድርገን በመቀጠልም ይቺ ክሊክ አድርገን ከጋላሪያችን ይቺ ፎቶ መርጠን እዚህ ጋር ሴሌክት የምትለውን ተጭነን ፎቶዋን እናስገባለን። ከዛ ይሄ አስገብቶ ከጨረሰ በኋላ እዚህ ጋር ክሊክ አድርገን ይሄን ፕሮምፕት እንጽፋለን። ከዛ ይሄ ጽፈን ከጨረስን በኋላ እዚህ ጋር ያለችው ቀስት ክሊክ እናደርጋለን። አሁን ቪዲዮውን ጀነሬት እያደረገልን ነው። እስኪጨርስ ትንሽ እንጠብቀውና እንደምታዩት ጀነሬት አድርጎ ጨርሰዋል። ጀነሬት ያደረገልን ቪዲዮ ለማየት አንድ ጊዜ እሷን ክሊክ እናደርጋለን። እንደምታዩት ይሄን ቪዲዮ ሰርቶልናል። በመቀጠልም ቪዲዮዋን ዳውንሎድ ለማድረግ እዚህ ጋር ያለችው የዳውንሎድ ምልክት ክሊክ አድርገን ከዛ በመቀጠል በመሃል ያለችው 720 ፒ የምትለዋን ክሊክ አድርገን ዳውንሎድ እናደርጋለን። አሁን ደግሞ ሁለተኛዋን ቪዲዮ ክሬት ለማድረግ አንድ ጊዜ እዚህ ጋር ክሊክ አድርገን እንመለስና አሁን በመጀመሪያ ማስገባት ያለብን ኢሜጅ ይቺ ናት። ምክንያቱም ቪዲዮውን ከዚህ ወደዚህ መቀየር ስላለብን ማለት ነው። ከዛ የመጀመሪያዋን ኢሜጅ ለማስገባት እዚህ ጋር ያለችው ስታርት የምትለዋን ክሊክ አድርገን ቅድም እንዳሳየኋችሁ ይቺ ኢሜጅ እናስገባለን። በመጨረሻ ደግሞ ይቺን እናስገባለን። ከዛ ይሄ አስገብተን ከጨረስን በኋላ እዚህ ጋር ይሄን ፕሮምፕት እንጽፋለን። ከዛ ጽፈን ከጨረስን በኋላ ይቺን ክሊክ ስናደርጋት ቪዲዮአችን ጀነሬት ያደርግልናል ማለት ነው። አሁን ጀነሬት ያደርገልን ቪዲዮ ይሄ ይመስላል። በመቀጠል ይቺንም ዳውንሎድ እናደርጋለን። አሁን ደግሞ በመጨረሻ ሁሉንም የሰራናቸው ቪዲዮዎች እውነተኛና ገራሚ ቪዲዮ እንዲሆኑ አንድ ቪዲዮ የግድ መጨመር አለብን። እሷንም ክሬት ለማድረግ እዚህ ጋር ክሊክ አድርገን ወደዚህ በመመለስ እዚህ ጋር በመጀመሪያ የምናስገባት ኢሜጅ ይቺ ትሆናለች ማለት ነው። ከዛ ይቺ እናስገባለን። በመጨረሻ ግን ምንም አናስገባም፣ ምክንያቱም የመጨረሻ ኢሜጃችን ይቺ ስለሆነች ማለት ነው። ከዛ ይቺ ካስገባን በኋላ ይህን ፕሮምፕት እንጽፋለን። አሁንም ጽፈን ከጨረስን በኋላ ይቺ ክሊክ በማድረግ ቪዲዮአችን ክሬት እናደርጋለን ማለት ነው። እንደምታዩት አሁን ክሬት ያደረገልን ቪዲዮ ይህን ይመስላል። ይቺንም ዳውንሎድ አድርገን በፍሎ ኤአይ የነበረን ስራ እንጨርሳለን ማለት ነው። አሁን ዳውንሎድ ያደረግናቸውን ቪዲዮዎች የግድ ወደ አንድ ማድረግ ስላለብን ከዚህ እንውጣና ቪዲዮአችን ኤዲት ለማድረግ ወደ ካፕከት እንገባለን። ከዛ እዚህ ጋር ካፕከት ውስጥ ገብተን እዚህ ጋር ኒው ቪዲዮ የምትለዋን ክሊክ በማድረግ አሁን ዳውንሎድ ያደረግናቸውን ቪዲዮዎች በቅደም ተከተል መርጠን እናስገባለን። በመቀጠል እዚህ ጋር ማያስፈልጉ ፓርቶች ስፕሊት እያደረግን ዲሌት እናደርጋለን። በመጨረሻ ቪዲዮአችን የበለጠ እንዲያምር የግድ እዚህ ጋር ድምጽ እናስገባለን። አሁን ሙሉ ቪዲዮ ሰርተን ጨርሰናል። ኤክስፖርት እናደርገዋለን። እስካሁን የሰራነውን ቪዲዮ ውጤቱ ይሄን ይመስላል። እንግዲያውስ የተከበራችሁ የቻናል ቤተሰቦች በዛሬ ቪዲዮ እንዴት እንደነዚህ አይነት በአጭር ጊዜ ቫይራል ወጥተው በአጭር ጊዜ ዩቲዩባችሁን ሞኔታይዝ ሊያደርጉ የሚችሉ የትራንስፎርሜሽን ቪዲዮዎች ቀላል በሆነ መንገድ አሰራሩን አይታችሁ በቂ ትምህርት እንደወሰዳችሁ ተስፋ አደርጋለሁ። እናንተም እንደነዚህ አይነት ቪዲዮዎች መስራት አሁን ሞክሩ። በጣም ቀላል ናቸው። በአጭር ጊዜ ውስጥ ቫይራል እንደሚወጡ እርግጠኛ ነኝ። በቀን 2 ወይም 3 ቪዲዮ የሰራችሁ በቲክቶክ በኢንስታግራም እንዲሁም ደግሞ ዩቲዩባችሁን በአጭር ጊዜ ማሳደግ እንዲሁም ሞኔታይዝ አድርጉ። በጣም የሚገርም እይታ ነው ያላችሁ። ይህን ቪዲዮ ካያችሁ በኋላ አሁን ሞክሩት። በመቀጠል በዚህ ቪዲዮ ማንኛውም ያልገባችሁ ነገር ካለ ሐሳባችሁ ኮሜንት ላይ ጻፉልኝ።
እነዚህ ስጽፋቸው የነበሩ ፕሮምፕቶች የምትፈልጉ ከሆነ ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። ቪዲዮውን ከጠቀማችሁና ከወዳችሁት ደግሞ ለቪዲዮ ላይክ እንዲሁም ደግሞ ሊጠቅመው ይችላል ለምትሉት ሰው ሼር ማድረግን አትርሱ። በተጨማሪም እንደነዚህ አይነት የቴክኖሎጂ ቲፖች እንዲደርሷችሁ ለቻናሌ ሳብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ።